ገሊን አልፈልግም አላገባም ካለች አንዲት ሴት መገደድ የለባትም። ማስገደድ ዙልም ነው፣ በጣም ከባድ ግፍ ነው። ከማትወደው ካልፈቀደችው ወይም ከማትፈልገው ሰው ጋር እንድትኖር መገደድ የለባትም። ቢያንስ ዝም ካለች እንኳ ሐያዋ ነው ተብሎ ዝምታዋ እንደ ሽታ ይወሰዳል። አፍ አውጣ ግን አልፈልግም ካለች አትገደድም አንዲት ሴት። ሁለተኛ ነቢዩ ሰለላሁ ዐለይሂ ወሰለም የሀገር መሪ ከመሆናቸው ጋር በጣም በርካታ ኃላፊነት ከመሸከማቸው ጋር አንድ ባሪያ ለላካቸው ሽምግልና ተቀብለው ሄደዋል። ነቢዩ ሰለላሁ ዐለይሂ ወሰለም ለነቢዩ ዐለይሂ ሰላቱ ወሰላም ባሪያም ይሁን ጨዋ፣ ሀብታም ይሁን ደሃ ሁሉም እኩል ነው ለእርሳቸው። ሁሉንም ያስተናግዱ ነበር። ይህ ባህሪ እኛ ጋር አለ ወይ? ራሳችንን መገምገም ያስፈልጋል። ሶስተኛ ሽምግልናን ኖ መባል ነውር አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም እኮ የሄዱበትን ሽምግልና አልተቀበለቻቸውም በሪራ። እንዴት እኔ ነቢይ ሆኜ የኔን ሽምግልና እንዴት አትቀበይም አላሏትም። ነቢዩ ሰለላሁ ዐለይሂ ወሰለም ቢያዟት ኖሮ ትእዛዛቸውን ደግሞ ትቀበል ነበር። ግን እኔ ማዘዝ አይደለም በዚህ ጉዳይ የማዝበት ጉዳይ አይደለም፣ ኢነማ አነ ሻፊዕ ነው ያሉት ነቢ ሰለላሁ ዐለይሂ ወሰለም። እኔ በዚህ ጉዳይ ላይ ማዘዝ ሳይሆን ሽምግልና ነው የመጣሁት ብለው ነቢዩ ዐለይሂ ሰላቱ ወሰላም የሽምግልና ሮላቸውን የጠቀሱት። እኔ ያልኩት ለምን አልሆነም አላሉም፣ ወይም እሳቸው የሚፈልጉትን ነገር ጫና አልፈጠሩም። ነቢ ሰለላሁ ዐለይሂ ወሰለም አባት ስንሆን ወላጆች ሆነን ወይም የሆነ አይነት ፖዚሽን ላይ በምንቀመጥበት ጊዜ ያንን ፖዚሽናችን ያን ስታተስ ወይም ማህበራዊ ቦታችንን ተጠቅመን ሰዎች የማይፈልጉትንም ነገር መጫን አያስፈልገንም። ነፃነቱን ለእነርሱ እንሰጣለን፣ ይወስናሉ። ግን እኛ የመሰለንን ነገር ደግሞ እናቀርብላቸዋለን። ሌላው እገሌ ጋር እንዳትሄድ እሱ በጣም አስቸጋሪ ነው፣ እሷ በጣም አስቸጋሪ ናት፣ ለሽምግልና አትሆንህም። አንተ መሄድ ብቻ ነው ያለብህ። የመቀበል ያለመቀበል የሰዎቹ ናቸው፣ የሰዎቹ መብት ነው ማለት ነው። አላሁ ስብሓነሁ ወተዓላ በተከበረው ቁርአኑ ላይ ላ ኸይረ ፊ ከሲር ሚን ነጅዋሁም ኢላ መን አመረ ቢሰደቀትን አው ማዕሩፍን አው ኢስላሕን በይነ ናስ። ሰዎች ከሚሰሯቸው ስራዎች በጣም ኸይር የሆኑት እነዚህ ሶስቱ ናቸው ብሏል። ሌላው ነገር ሁሉ ተራ ነገር ነው። ኢላ መን አመረ ቢሰደቀትን፣ ሰደቃ ቻሪቲ ወይም ስጦታ ለሰዎች ለችግረኞች እንዲረዱ ማበረታታት ቢሆን፣ አው ማዕሩፊን ወይም በመልካም ስራ ማበረታታት ቢሆን እንጂ፣ አው ኢስላሕን በይነ ናስ ወይም በሰዎች መካከል እርቅ መፍጠር ቢሆን እንጂ ሌላው ነገር ሁሉ ተራ ነው። ዱንያ ውስጥ ልናበረክታቸው ከምንችላቸው በጎ ነገሮች ውስጥ አንዱ በሽምግልና ሰዎች ውስጥ የተፈጠረን ነገር መፍታት ነው። በዛ ሽምግልና ላይ ላይሳካልን ቢችል ነቢዩም ሰለላሁ ዐለይሂ ወሰለም ኖ ተብለዋል ማለት ነው። ላ ሐጀተ ሊ ፊሃ አለቻቸው በሪራ፣ እኔ ጉዳይ የለኝም ከሱ ብላ ዘግታለች። እነኚህን ሁሉ የህይወት መርሆች በዚህ ክስተት በነቢዩ ሰለላሁ ዐለይሂ ወሰለም እንማራለን ለማለት ነው። ወሰለላሁ ወሰለም ወባረከ ዐላ